ከፍቅር ወይ ከትዳር አጋራችሁ ጋር የምትጣመሩባቸው 4 የፍቅር ጥምረት አይነቶች አሉ። እነኚህን 4ቱን የጥምረት አይነቶች አወቃችሁ ማለት በተለይ የእናንተን ስታውቁ የፍቅር አጋራችሁ ምን እንደሆነ ስታውቁ ብዙ ነገር ነው የሚገለጥላችሁ። ለምንድን ነው የምንጣላው በየጊዜው? ለምንድን ነው በቃ አብቅቷል ካልን በኋላ ድጋሚ የምንታረቀው? ለምንድን ነው እነኚህ ሁሉ ድራማዎችና አለመግባባቶች እየተፈጠሩ ያሉት የሚለውን በደንብ መልስ ማግኘት ትችላላችሁ። በዚህ ቪዲዮ 4ቱ የጥምረት አይነቶች ምንድን ናቸው የሚለውን እነግራችኋለሁ። እንደገና ደግሞ ሪሌሽንሺፕ ሳይኮሎጂ ላይ መሰረት ባደረገ መልኩ የሰራኋቸው 30 ምናምን ቪዲዮዎች አሉ። ይኸው እዚህ ጋር ይታያችኋል። ሪሌሽንሺፕ ሳይኮሎጂ ብሎ የሰራሁት ፕሌሊስት፣ እዛ ጋር ገብታችሁ ስለ 4ቱ አታችመንት ስታይሎች በደንብ ማወቅ ትችላላችሁ። ግን በዚህ ቪዲዮ 4ቱ አታችመንት ስታይሎች ምንድን ናቸው ስለሚለው አወራችኋለሁ ብሪፍሊ ከላይ። እንደገና ደግሞ የእናንተንም የፍቅረኛችሁንም አታችመንት ስታይል ማወቅ የምትችሉበትን ዌብሳይት ስሙን አስቀምጥላችሁና .com ብላችሁ እናንተ ትፈልጉታላችሁ ማለት ነው። 4ቱ አታችመንት ስታይሎች ምንድን ናቸው? የመጀመሪያው ሴኪዩር አታችመንት ስታይል ነው። ጤናማው የጥምረት አይነት። እነኚህ ሰዎች አብረዋችሁ ሲሆኑ ደስተኛ ናቸው። ከእናንተ ጋር በደንብ ኮሚኒኬት ማድረግ ይችላሉ። አብረዋችሁ ያለውን ጊዜ በደንብ ነው ኢንጆይ የሚያደርጉት። ልክ ስትሄዱ ወይ ልትጣሉ ስትሉ ደግሞ ድራማ አይፈጥሩም። ወይም ስትለያዩ እንደዚሁ በራሳቸው ተረጋግተው ስቴብል ሆነው መጠበቅ ይችላሉ። ስትመጡ መቀበል ይችላሉ፣ እንኳን ደህና መጣህ ብለው። ስትሄዱ ደግሞ መልቀቅ ይችላሉ። ያ ማለት እንግዲህ ለ3 ለ4 ለ5 ለ6 ዓመት ስትተዋችሁ ማለት አይደለም። ለሳምንት ወይ ለአንድ ቀን አልመች ቢሏችሁ ያንን መታገስ የሚችሉ ናቸው። ወይኔ ልትተወኝ ነው አይደል? ሌላ ሴት ጋር ሄደህ ነው ወይም ሌላ ወንድ ጋር ሄደሽ ነው የሚል አይነት ጥያቄ በየጊዜው አይመጣባቸውም ማለት ነው። እንግዲህ ሁላችንም ወደዚህኛው ጥምረት ለመግባት ነው አስፓየር የምናደርገው። ቀጥሎ የምነግራችሁ ግን ጤናማ ያልሆኑ ወይም ፍርሃትና ጥርጣሬ ላይ መሰረት ያደረጉ የጥምረት አይነቶች ናቸው። ከዛ ውስጥ አንዱ ኤንጆይስ አምቢቫለንት የሚባለው ነው። እነኚህ ሰዎች ይተወኛል፣ አይወደኝም ወይ አትወደኝም የሚለውን በጣም ስለሚፈሩ ፍቅረኛ ሲያገኙ ፍቅረኛቸው ላይ ሙጭጭ የሚሉ ናቸው። ፍቅረኛቸውን አልለቅህም የሚሉ ናቸው። ልክ ከሄደባቸው ደግሞ ድጋሚ ሲመጣ መቀበል አይችሉም። እንዴ ትተኸኝ ሄደሃል ነበር እንዴ? ከኔ ይልቅ እሷ አትሻልህም የሚል አይነት ጥያቄ ነው የሚመጣው። ሁለተኛው ደግሞ ኤንጂስ አቮይዳንት አታችመንት ስታይል ያላቸው ናቸው። እነኚህ ሰዎች ደግሞ ፍቅር የሚሸሹ ምንድን ነው መሳሳም፣ ምንድን ነው መቀራረብ፣ እኔ አልፈልግም እሱን ነገር እንደዚህ በደንብ ዲፕ ማውራት እኔ አልፈልግም፣ በቃ አንድ ላይ እንኖራለን እና በጣም መቀራረብና መዋደድ ሲፈጠር እነኚህ ሰዎች ያስፈራቸዋል፣ መሸሽ ነው የሚፈልጉት። በተለይ ደግሞ ዛሬማ በቃ ከፍቅረኛ ጋር ጥሩ የሆነ የፍቅር ጊዜ አሳልፋለሁ ብላችሁ አስባችሁ ዴት ያደረጋችሁበት ሞመንት ከ1 ሰዓት ከ2 ሰዓት ከ3 ሰዓት በፊት አስቀድመው ዛሬ አይመቸኝም ብለው በተደጋጋሚ የሚናገሩ ሰዎች ይሄ በመካከላቸው ያለውን የፍቅር ግንኙነት እና አታችመንት ስለሚሸሹት ነው ያንን የሚያደርጉት። ሰው እንዲህ አይነት ሰዎች አቮይዳንት አታችመንት ስታይል ያላቸው ናቸው። የመጨረሻዎቹ ደግሞ ዲስኦርጋናይዝድ አታችመንት ስታይል ያላቸው ናቸው። እነኚህ ሰዎች ሲወዱ እየጠሉ ነው፣ ሲያምኑም እየተጠራጠሩ ነው። ማታ ላይ የኔ ጌታ የኔ ውድ ብለው ጠዋት ላይ አንተ አውሬ ሰይጣን የሚሉ አይነት ሰዎች ማለት ነው። ተዋደናል፣ ተፋቅረናል፣ አሁን ጥሩ የሆነ ግንኙነት አለን ባላችሁበት ሞመንት ውስጥ ወዲያውኑ የሚፈጠር የሆነ መጥፎ ነው የሆነ ነገር አለ እነኚህ ሰዎች የሚያደርጉት። ከ4ቱ አታችመንት ስታይል የእናንተ የትኛው ነው? ሞር እርግጠኛ የምትሆኑት እንዳልኳችሁ ዌብሳይት አለ፣ እዛ ላይ ገብታችሁ አታችመንት ስታይል ኩዊዝ አለ። ከ4ቱ አታችመንት ስታይል ውስጥ የእናንተ የትኛው ነው? የእናንተን የጥምረት አይነት በደንብ የምታውቁት ኩዊዝ ስትወስዱ ነው። ዌብሳይቱ ይሄውላችሁ፣ ይሄንን ስም ይዛችሁ ከዛን .com ብላችሁ ብሮዘር ላይ መክፈት ነው። አታችመንት ስታይላችሁን ልክ እዛ ዌብሳይት ላይ ካወቃችሁ በኋላ እዚህ ቲክቶክ ላይ የሰራኋቸው ፕሌሊስቶች አሉ፣ ሪሌሽንሺፕ ሳይኮሎጂ ብዬ እዛ ጋር በደንብ ስለ 4ቱም የሰራኋቸው ቪዲዮዎች አሉ። እየገባችሁ ያሉባችሁን ችግሮች በእናንተም በፍቅረኛችሁ ላይ መማርና ማስተካከል ትችላላችሁ። ቲክቶክ ላይ ላሉት ፕሌሊስቶች ምንም ክፍያ አትከፍሉኝ። ድሮ እኮ ነው ባልና ሚስት ሲጣሉ አባቴ ለሽምግልና ይፈለጋል፣ በጣም አዋቂ ሰው ስለሆነ ማለት ነው። እና ለሽምግልና ሲሄድ እንደ የት ነው የምትሄደው ምናምን ብለን ስንከተለው አይ የሆነ ቀደርሼ ልምጣ ምናምን፣ እሱ ግን ሰው ተጣልቶ ሊያስታርቅ ነው የሚሄደው። ከዛ እኛ ደግሞ የምናውቀው ልጅ ህፃናቶች ስለሆንን በእነሱ ልጅ ነበር የምናውቀው፣ ጎረቤት ስለሆኑ ይነግሩናል። እንደዚህ እኮ አባትሽ መጥቶ እንደዚህ አስታረቀን ምናምን ይሉ ነበር፣ ሽማግሌ ተሰብስበው ነበረ ምናምን። ይህን ያህል ሚስጥር አለ፣ ይህን ያህል ማለት ነው። አባታችን አይነግረንም። ሰው ሲጣላ እንደዚህ ተጣልቶ እግዚአብሔር ምስክሬ ነው ነግሮን አያውቅም። እና ግን ዛሬ እናንተ ተጣልታችሁ ገመናችሁን እንደዚህ ውጭ አደባባይ ላይ የምታዝረከርኩት ምንድን ነው? አብራችሁ እግዚአብሔር አክብዷችሁ እግዚአብሔር ትዳር የመሰለ ነገር ሰጥቷችሁ ወልዳችሁ ፍሬ አፍርታችሁ
ከዛ ስትጣሉ ሚዲያ ላይ ለምን ትመጣላችሁ? አትጣሉ እያልኩኝ አይደለም። ሰው አብሮ እስከኖረ ድረስ ብዙ ነገር ብዙ ግጭት ይኖራል። ግን ደግሞ ገመናችሁ ለምን ውጪ ታዝረከርካላችሁ? አግባብ ነው ወይ? አንተ እንደዚህ አድርገሃል ምናምን እንዴ? ሽማግሌዎች የሉንም እንዴ? ጎረቤቶች የሉም እንዴ የሚያስታርቁን? አንተ ዝም በል አንቺ ትብሽ አንተ እንደዚሁን ብለው እየተቆጡ የሚያስታርቁን ሽማግሌዎቻችን የት ሄዱ? ሞገስ የነበራቸው አባት እናቶቻችን የት ሄዱ? መጥታችሁ እናንተ እንደዚህ ወጣቱን ትውልዱን የምታበላሹት እንዴ? ትዳር እኮ ሚስጥር እኮ ነው። አንተ እንደዚህ ገዝታል እንደዚህ መጥታችሁ ገመና ላይ ነገ እኮ ለልጆቻችሁ በጣም ተጽዕኖ አለው እኮ። ወጥቶ ምንም ያህል እንኳን እውቀት ቢኖራቸው በራሳቸው እንዳይተማመኑ እኮ ነው የምታደርጉት። እንዴት ነው እናንተ ላይቭ ላይ ህዝብ ለዛውም ለህፃን ሰው አሁን ላይ እኮ ቲክታክ የሚጠቀሙ 10ዎቹ 20ዎቹ ያለ ሰው እኮ ነው። ተው ጥሩ አይደለም። በኋላ ይቆጫችኋል። አሁን ላታቁ በቃ ልጅነት ወጣትነት ስላለ እንትን ላይረብሻችሁ ይችላል። ግን በኋላ ላይ በጣም ተጽዕኖ አለው ለልጆቻችሁ። ለልጅ ነው የሚቀመጠው። ይሄ ሚዲያ የያዘው ነገር አይለቅም፣ አይቀበርም። ስለዚህ የምታረጉት ነገር አውቃችሁ እንትን በሉ። ልክ እንደ ድሮ እናት አባቶቻችን የሆነ ትዳራችን ሚስጥር እናድርገው፣ እንደዚህ እንያዘው። ችግር ካለ ሽማግሌ ጋር ቤተሰብ ጋር እንሂድ፣ እንደዚህ ችግር አለ ብለን ጎረቤቶቻችን ጋር ድሮ የሚያስታርቁ ሞገስ ያላቸው አባቶቻችን የት ሄደው ነው እናንተ እንደዚህ የምታዝረከርኩት ሚስጥራችሁ? እኔ እንጃ፣ እኔ አላቅም። እንግዲህ ያለኝ ሀሳብ ነው ይሄምና የተናገርኩት። ራሳችሁ ላይ እነዚህን ምልክቶች ካያችሁ በእርግጠኝነት የሆርሞን መዛባት ችግር ሊሆን ይችላል። አንደኛ መርሳት፣ ነገሮችን የት እንዳስቀመጥን ሊሆን ይችላል፣ ቀጠሮችን ሊሆን ይችላል፣ ወይንም ደግሞ ከዚህ በፊት የተፈጠሩ ነገሮችን በጠቅላላ። ሁለተኛ ግራ መጋባት፣ በህይወታችን የሚከሰቱ ነገሮች ላይ የተሻለው አማራጭ የትኛው እንደሆነ ለመወሰን ግራ መጋባት፣ በሁኔታዎች ግራ መጋባት ሊሆን ይችላል። ሶስተኛ በተለይ ደግሞ ጠዋት ከአልጋ ለመነሳት፣ ለመታጠብ፣ ነገሮችን ለመፈጸም አቅም ማጣት፣ ፍላጎት ማጣት። እንዲሁም አራተኛው ደግሞ ምንድነው? ለሁሉም ነገር ፍላጎት ማጣት፣ የኛን መገኘት የሚፈልጉ ቦታዎች ላይ ለመገኘት አቅምና ፍላጎት ማጣት። ኃላፊነትን ለመወጣት መቸገር፣ በትምህርት ቤት ሊሆን ይችላል፣ በስራ ቦታ ሊሆን ይችላል፣ ወይንም ደግሞ ሚስቶች በትዳር ውስጥ፣ ባሎች በትዳር ውስጥ፣ የቤተሰብ አስተዳዳሪዎች በልጆቻቸው ላይ ኃላፊነትን ለመወጣት መቸገር። አምስተኛ ያለምንም ስራና ያለምንም ሪዝን ከፍተኛ የሆነ የድካም ስሜት